ጤና ይስጥልኝ አድማጭ ተመልካቾቻችን፣ ሰበር ዜና አለን። የሲዳማ ዳያስፖራ ማህበር በወቅታዊ ጉዳዮች ላይ የሰጠው መግለጫ። የሲዳማ ህዝብ ለዘመናት ሲጠይቀው የነበረ የራስ አስተዳደር የክልል ጥያቄ የህዝበ ውሳኔ የተሰጠው መሆኑ ይታወቃል። በሂደቱ አዎንታዊ ሚና የነበራቸውን ሁሉንም አካላት የሲዳማ ዳያስፖራ ማህበር ማመስገኑም ይታወሳል። ሆኖም የህዝቡን ውሳኔ ተከትሎ መሰራት ያለባቸው የሽግግር ስራዎች በመንግስት ባለመከናወናቸው ህዝቡ ውስጥ እያደር ሌላ ጥርጣሬ ፈጥሯል። በሀገራችን ህዝቦች እንዲሁም በዓለም አቀፉ ማህበረሰብ ዘንድ በፍጹም ሰላማዊነቱና ሁሉን አካታች በሆነ መልኩ መከናወኑ የተመሰከረለት ህዝበ ውሳኔ ቢደረግም ሽግግሩን አስመልክቶ መቼና እንዴት ይከናወናል በሚሉ ጉዳዮች ዙሪያ ግልጽ መግለጫ ለህዝቡ አለመሰጠቱ አግባብነት የሌለው መሆኑን ማህበራችን ያምናል። ከዚህም ባሻገር በሲዳማ ህዝብ ላይ የሚደርሰው ግፍ እና በደል አሁንም መቀጠሉን የሚያመላክቱ በርካታ ማስረጃዎች በማህበሩ እጅ እንደገቡ በእነዚህና ተያያዥ ጉዳዮች ላይ የማህበሩ ስራ አስፈጻሚና አባላት በታህሳስ 29 2019 ዓ.ም ባካሄዱት አስቸኳይ የምክክር ስብሰባ የሚከተለውን ባለ 6 ነጥብ የአቋም መግለጫ አውጥተዋል። አንደኛ፣ የሲዳማ ህዝብ ውድ መስዋዕትነት ከፍሎ ያገኘውን ድል በልመና እንዲፈጸም ለማድረግ የሚደረግ አሻጥር በፍጥነት እንዲቆምና የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ለአዲሱ ለሲዳማ ብሔራዊ ክልላዊ መንግስት አስፈላጊውን የርክክብ ስነ ስርዓት የሚፈጸምበትን የጊዜ ገደብ እንዲያስቀምጥ እንጠይቃለን። አተገባበሩም ቶሎ እንዲገባደድ እናሳስባለን። ሁለተኛ፣ ህዝባችን ራሱን በራሱ የሚያስተዳድርበት ክልላዊ አስተዳደር እንዲመሰረት በመጠየቃቸውና ህዝቡን በማስተባበራቸው ብቻ በህገወጥ መንግስታዊ ድርጊት ያለ ወንጀላቸው ለወራት በእስር ላይ የሚንገላቱ የሚዲያ ሰዎች፣ ምሁራኖች፣ የኤጄቶ እንቅስቃሴ አባላትና የሲዳማ ተወላጅ ዜጎች በአስቸኳይ ያለምንም ቅድመ ሁኔታ እንዲፈቱ አጥብቀን እንጠይቃለን። ሶስተኛ፣ የሲዳማ ህዝብ የጠየቀውና ያገኘው መብት ህገ መንግስታዊ ነው። በሂደቱ ድጋፍ ያደረጉና ጥያቄው እንዲመለስ በሐሳብ ሙግት እንዲሁም ህዝቡን በማስተባበር ፊት ለፊት የወጡ የመንግስት የሥራ ኃላፊዎች ላይ እየደረሰ የሚገኘው በደል ዛሬም ድረስ መቀጠሉ የፌዴራሉ መንግስት ላይ ህዝባችን እምነት እንዳይኖረው አድርጓል፣ እያደረገም ይገኛል። ከጥያቄው ጋር በተያያዘ ከህዝቡ ጋር በመሰለፋቸው የዞን አስተዳዳሪዎች፣ የከተማ ከንቲቦች፣ የፌዴራል ሥራ አስፈጻሚዎችና የክልል ፕሬዝዳንት ሳይቀር የኢትዮጵያን ህዝብ በልምድና በፖለቲካ አቅማቸው ለማገልገል በተሰማሩበት ስፍራ እንዳይሰሩ ሲደረግ ቆይቷል። አሁንም እየተደረገ ይገኛል። ገዢው ፓርቲ የፖለቲካ ስልጣን የመስጠትና የመንፈግ ኃይል በእጁ ቢሆንም አመራሩ ከህዝቡ ጎን በመሰለፉ ምክንያት የሚወሰደው እርምጃ ፍጹም የተሳሳተና ጸረ ህዝባዊ መሆኑን ማህበሩ ያምናል። በመሆኑም በደም ሲዳማ በመሆናቸውና ከህዝባዊ ፍላጎት ጋር በመደመራቸው ምክንያት በኃላፊነታቸው ከተቀመጡ በወራት ውስጥ ሰበብ እየተፈለገ ከየቦታው ተለቃቅመው ከስራ ገበታቸው እንዲነሱ የሚደረገው መንግስታዊ ድርጊት በአስቸኳይ እንዲቆም እንጠይቃለን። አራተኛ፣ የሲዳማ አመራሮች ወደ ህዝቡ ይዛችሁ የምትወርዷቸውን የፖለቲካ አጀንዳዎች ገታ አድርጋችሁ ህዝቡ በትግሉ ያገኘውን ክልል በአፋጣኝ በማደራጀት ክልላዊ ተቋማትና አቅም ለመፍጠር ቅድሚያ እንድትሰጡ ማህበራችን ይጠይቃል። ህዝቡ የሚመራውን የፖለቲካ ድርጅት የሚመርጠው በምርጫ ወቅት መሆኑን አውቃችሁ ቅድሚያ ትኩረት ሊሰጣቸው በሚገባቸው የሽግግር ስራዎች ላይ ትኩረት እንድታደርጉ አጥብቀን እናሳስባለን። አምስተኛ፣ የሲዳማ ህዝብ ያገኘውን ክልላዊ አስተዳደር አጠናክሮ ራሱን በራሱ እንዲያስተዳድር የሚያስችለውን ህብረ ብሔራዊ ፌዴራላዊ ስርዓት ለመደገፍና ጥብቅና ለመቆም ህዝባችን እጅ ለእጅ ተያይዞ የሚያደርገውን ጥረት ማህበራችን መደገፉን እንደሚቀጥል ልናረጋግጥ እንወዳለን። ስድስተኛ፣ ከህዝብ ጋር እልህ በመጋባት የሚፈታ ችግር እንደማይኖር እናምናለን። ዛቻና አሸማቃቂ የሚመስሉ እርምጃዎች ስለተወሰዱም የሚንበረከክ ህዝብ አይኖርም። የትኛውንም ህዝብ ያገለለ የፖለቲካ ስርዓት ዕድሜው አጭር እንጂ ረጅም እንደማይሆን ታሪክ ምስክር ነው። በመሆኑም ብሔርን መሰረት ያደረገ የግለሰቦች ጥቃት በአስቸኳይ እንዲቆም እንጠይቃለን። ጥር 2 2020 ዓ.ም የሲዳማ ዳያስፖራ ማህበር